አንድ የውስጥ መረጃ አዋቂ የሆነ የኤክስ አካውንት እንደገለጸው አርሰናል ከቪኒሲየስ ጁኒየር ጋር በግል ውሎች ላይ ተስማምቷል። መድፈኞቹ የሪያል ማድሪዱን የክንፍ ተጫዋች ለማስመጣት ትልቅ የዝውውር ኢላማ አድርገዋል። የ26 ዓመቱ ቪኒሲየስ ጁኒየር በሪያል ማድሪድ ኮንትራቱ ላይ 1 ዓመት ቀርቶታል። ብራዚላዊውን ተጫዋች የሚወክለው የጄዚ ኤጀንሲ የሆነው የሮክ ኔሽን የስፖርት ዘርፍ ሲሆን ከክለቡ ኃላፊዎች ጋር ውይይት ሲያደርጉ ቆይተዋል። ከ370,000 በላይ ተከታዮችን ያፈራውና ታዋቂው የመድፈኞቹ የውስጥ መረጃ አዋቂ አካውንት ሃንድ ኦፍ አርሰናል እንዲህ ሲል አስፍሯል። የአርሰናል እግር ኳስ ክለብ ከቪኒሲየስ ጁኒየር ጋር በግል ውሎች ላይ በመሪ ደረጃ ተስማምቷል። ሮክ ኔሽን ከእንግሊዙ ሻምፒዮን አርሰናል የተገኘን ግዙፍ የዝውውር ጥያቄ ይዞ ከሪያል ማድሪድ ጋር ድርድር ውስጥ ይገባል። ቀሪው ላንተ ነው ቪኒሲየስ ጁኒየር። ዘሰን ስፖርት በዚህ ሳምንት ባወጣው ልዩ ዘገባ የሪያል ማድሪዱ ዋና አሰልጣኝ ጆዜ ሞሪኒዮ ቪኒሲየስ ጁኒየርን በክለቡ ለማቆየት ቁርጠኛ መሆናቸውን አጋልጧል። ፖርቹጋላዊው አሰልጣኝ የኮንትራት ሁኔታው ምንም ይሁን ምን ከክንፍ ተጫዋቹ ጋር ለመስራት ጓጉተዋል። ሪያል ማድሪድ ያን ዲዮማንድን ከአርቢ ሊዝበንግ ለማስፈረም ከፍተኛ ገንዘብ የሚፈስበትን ስምምነት ለማጠናቀቅ ተቃርቧል። ነገር ግን በክለቡ ውስጥ ያሉ ኃላፊዎች እሱ የቪኒሲየስ ጁኒየር ተተኪ እንዳልሆነ አጥብቀው ይናገራሉ። በርካታ የሪያል ማድሪድና ባርሴሎና ኮከቦች በመጨረሻ ከፍተኛ ክፍያ የሚያስገኝ አዲስ ኮንትራት ፈርመው በክለባቸው ከመቆየታቸው በፊት ባለፉት ዓመታት ወደ ፕሪሚየር ሊግ ለመዘዋወር ፍላጎት እንዳላቸው ሲያሳዩ ወይም ፍለርት ሲያደርጉ መቆየታቸው ተጠቁሟል። የአርሰናሉ አሰልጣኝ ሚካኤል አርቴታ ክለቡን ወደ ተለየ ደረጃ ሊያሸጋግሩ የሚችሉ ተጫዋቾችን ለማስፈረም ቆርጠዋል። የጋብርኤል ማርቲኔሊ የወደፊት እጣ ፈንታ እርግጠኛ አለመሆንና ሊያንድሮ ትሮሳርድ ወደ በሸክታሽ ማቅናቱን ተከትሎ የግራ ክንፍ መድፈኞቹ ሊያጠናክሩ የሚፈልጉት ቦታ ነው። አርቴታ በዚህ ሳምንት ለአርሰናል መተግበሪያ አርሰናል አፕ እንዲህ ብሏል። ሁላችንም ስለዚህ የዝውውር መስኮት አውድ እናውቃለን። ከባለቤቶቹ ጀምሮ እስከ ቦርድ፣ የስፖርቲንግ ዳይሬክተሩና እኔ ይህንን ክለብ ወደ ተለየ ደረጃ ማድረስ እንደምንፈልግ እናውቃለን። ያ ደግሞ የተሻለ ስብስብና የተሻሉ ግለሰቦች ተጫዋቾችን ይጠይቃል። ማደግ፣ መሻሻልና ጨዋታችንን ማሳደግ የምንችልባቸውን እድሎችን የት እንዳሉና ይህንን ለማሳካት ምን እንደሚያስፈልግ ለይተናል። በጣም በቅርብ ጊዜ ውስጥ ነገሮችን በተጨባጭ መንገድ ማስቀመጥ እንደምንጀምር ተስፋ እናደርጋለን ማለት ተናግረዋል። ስለዚህ አርሰናል የሪያል ማድሪዱን ኮከብ ቪኒሲየስ ጁኒየርን ለማስፈረም ተስፋ አድርጓል። ነገር ግን ይህ በሌላ የዝውውር ጉዳይ ላይ ከመስራት አላገዳቸውም። አርሰናል ቪኒሲየስ ጁኒየርን ከሪያል ማድሪድ ለማስፈረም እየሰራ ቢሆንም የአትሌቲኮ ማድሪዱን ኮከብ ጁሊያን አልቫሬስን ለማስመጣት አሁንም በገበያ ውስጥ ይገኛል። መድፈኞቹ ለላሊጋው ተቀናቃኙ ለቪኒሲየስ ከፍተኛ ገንዘብ ለማውጣት ዝግጁ ቢሆኑም አሁንም በአርጀንቲናው ኮከብ ላይ ፍላጎት እንዳላቸው ይነገራል። የአትሌቲኮ ኮከብ አልቫሬስ ከመድፈኞቹ ጋር ለረጅም ጊዜ ስሙ ሲያያዝ የቆየ ሲሆን አርሰናል ቪክተር ዮኬሬሽን ከተጨማሪ ገንዘብ ጋር አቅርቦ ለማስፈረም ፈቃደኛ እንደነበር ተዘግቧል። የዲያጎ ሲሞኔ ቡድን ኮከቡን ለመሸጥ ፍላጎት ያላሳየ ሲሆን አጥቂው በተለይ ወደ ባርሴሎና ለመዘዋወር ፍላጎት አለው። ይሁን እንጂ አርሰናል ቪኒሲየስን እና አልቫሬስን ከስፔን ዋና ከተማ የሚያስመጣበት አስደናቂ የክረምት ድርብ ዝውውር እውን ሊሆን የሚችል ይመስላል። ከሁለቱ አንዱን ማስፈረም እንኳን የሰሜን ለንደኑ ክለብ የፕሪሚየር ሊጉን ክብር ለማስጠበቅ ከሚደረገው ጉዞ በፊት ትልቅ መልእክት የሚያስተላልፍ ይሆናል። ዘ ኢንዲፔንደንት እንዳስነበበው አርሰናል የአልቫሬስን ዝውውር ለማሳካት ጥረቱን ቀጥሏል። በተጨማሪም አርሰናል ቪኒሲየስን የማስፈረም እድሉን በተመለከተ በራስ መተማመን እንዳለው ተጠቁሟል። በሌላ በኩል ብሩኖ ጉማሬሽን ከኒውካስትል ወደ አርሰናል የሚያመጣውን ዝውውር እየተቃረበ የመጣ ሲሆን የወደፊት ዕጣ ፈንታውን በሚቀጥሉት ሳምንት ውስጥ እልባት ሊያገኝ ይችላል ተብሎ ይጠበቃል። የእነዚህ ተጫዋቾች መምጣት ሚካኤል አርቴታ በኤምሬትስ ያለውን የቡድን ስብስብ ጥልቀት በከፍተኛ ሁኔታ እንዲያሻሽል ያስችለዋል። ስፔናዊ አሰልጣኝ ቪኒሲየስን፣ አልቫሬስን እና ቡካዮ ሳካን የፊት መስመር አጥቂዎች አድርጎ የመምረጥ እድል ሲኖረው እንደ ኤብሬቺ ኤዜ፣ ኖኒ ማዱኬ እና አዲሱ ፈራሚ ክሪስቶዞሊስ የመሳሰሉት ደግሞ በተጠባባቂነት ይኖሩታል። አርቴታ በአራቱም ውድድሮች ላይ ተፎካካሪ ሆኖ ለመቀጠል ከፈለጉ ተጨማሪ ምርጥ ተጫዋቾችን በማስፈረም ስብስቡን ማጠናከር እንዳለበት በቅርቡ በግልጽ አሳውቋል።